ሰላም ሰላም፣ እንዴት ናችሁ? አማን ናችሁ? አለን ደህና ነን፣ እግዚአብሔር ይመስገን። ስራ፣ ጤና፣ ህይወት እንዴት ይዟችኋል? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዋው ተኩስ ልብስ። ያው እንግዲህ የመዳም ቅመሞች አያችሁና አይደል? አያችሁና ልብስንም ምንም እየተኳኳኩ ስለሆነ ነው እላችኋለሁ የሀገሬ ልጆች። ነገ እንጀራ የመዳም ቅመሞች ነገ እንጀራ እንዴት ብሎ እንደሚጋገር ላሳያችሁ። ማርያምን አሳያችኋለሁ። ገዝታችሁ እንዳትበሉ አሳያችኋለሁ አይደለ? ትጋግራላችሁ። የስንዴው እንጀራ ቆንጆ እንጀራ ልክ እንደ ሀገራችን ጤፍ እንጀራ የለም እንደዚህ ይሆናል እና ትጋግራላችሁ፣ ትበላላችሁ፣ ትሰራላችሁ። ይህ ቅባት አሰራር አሳያችኋለሁ የሀገሬ ልጆች። ሼር ላይ ኮሜንት አድርጉኝ። እሺ ተባበሩኝ፣ እገዙኝ። እኛው በእኛው እንተባበር የመዳም ቅመሞች እና አደራችሁን እላችኋለሁ። ነገ እጀምራለሁ ስራዬን ማለት ነው። ነገ እጀምራለሁ ስራዬን። አብሽሩ፣ ችግር የለም። እኔ እኮ አይሰራም ብዬ ነበረ። አሁን ሰራልኝ እኮ። ወይ ጨንቆኝ ነበረ። በፈጣሪ በጣም ጭንቅ ብሎኝ ነበር። ሰራልኝ። ወይ ደስ ሲል በፈጣሪ ስም ያገሬ በጣም ደስ ብሎኛል። ቤቲ ይቺ ቆሻሻ ቤቲ ማለት ነው። ይቺ ቆሻሻ ቤቲ ማለት ነው። ብራችሁን እየበላኝ አረብ ሀገር ያላችሁ ልጆች ማለት ነው። አሰሪያቻችሁ ልጆች ይከፍቱላችኋል። ዩቱብ መክፈት በጣም ቀላል ነው። እሺ ሌባ እንዳታስከፍቷት ማርያምን። ምክንያቱም እንዳትበሉ የሀገሬ ልጆች ሞኝ ናችሁ። እንዴ ዝም ብላችሁ የምትበሉ እና ሞኛቱን እንዳትበሉ ዝም ብላችሁ ለመዳማችሁ ክፈቱልኝ ወይ ለልጆቹ ክፈቱ ካላችሁ ይከፍታሉ። ነጣ ዘና ብላችሁ እንጂ ለዛች ቆሻሻ እንዳታስከፍቱ። መጥፎ ስለሆነ እላችሁ የሀገሬ ልጆች። የመዳም ቅመም ያያችሁ አቤት ይውላ መጥፍ እያለ ነው። በደስታ ምክንያት ማለት ነው። በደስታ ምክንያት ደስ ብሎኝ እኮ ነው ማርያምን። በጣም ደስ ብሎኝ በጣም ካምላችሁ በላይ ማርያምን በጣም ደስ ያለኝ። እሺ አንዲት ጓደኛዬ ማለት ነው ቲክቶክ ላይ አይታኝ፣ እሷ አሁን ዩቲዩብን አይታልኝ ስትፈትሽ ቆይታ ነው መሰል አሁን አይታልኝ እኮ ደስ ብሎኝ እኮ አሁን ቪዲዮ የምሰራ ደግሜ ማርያምን። ወይኔ ፈጣሪ እንዴት ደስ ይላል መሰላችሁ ማርያምን። እኔ በጣም